ነብይ ብሎ ያንን ታይትል የሚሰጠው ማለት ነው። ቤተክርስቲያኗ ነው። እነዚህ ቤተክርስቲያን የላቸው የራሳቸው ሱቅ አላቸው። ቸርች አይደለም። ስለዚህ ራሳቸው ነው የሚቀቡ። የሆነ ሰዓት ላይ የሚቀባው ቄስ በሊና የሚባል እንደነሱ የጀመረ ሰው አለ። እርሳቸው ናቸው ዘይት እየጨመሩ የሚቀቡት። በራሳቸው ቻናል ነው መቀባታቸው የሚታቀው። ሁለተኛ ደግሞ ወደ ብዙ ሰዎችን ወደ ጌታ መለስን ይላሉ እንጂ ራሳቸውን ሱቅ ንግድ ይፈጽሙና ሰዎችንም ራሱ አንደኛ ካለበት ቸርች ያወጣሉ። ግማሹን ልብስ ያለብሱና ሙስሊም ነኝ እንደዚህ እስልምና መንፈስ ነበረኝ እንደዚህ ነበረኝ ያስለፈልባሉ ከአረብ ነው እንደዚህ ይላሉ እንጂ ሰዎቹ ሙስሊም ያልሆኑ ናቸው። ሃይማኖት ላይ የማሾው ያው ቀደም እንደነገርከኝ ድራማ ተጽፎ ይሰጣቸዋል። ከዛ በኋላ ድራማውን ራሱ በአግባቡ መስራት የማይችሉ ሰዎች ናቸው። አንዳንዶቹ ይመጡና በተለይ እስልምና ላይ ትኩረት ያደርጋሉ። አንደኛ ሲስተሙን የመጽሐፍ ቅዱስ እንትኑን አያነቡ። አንደዛ ቁርአን ስለሚያነቡ ይሄ አዲስ ነገር ግኝት ይመስላቸዋል። የምርም እነሱ ጋር ፈውስ እንዳለ ስለዚህ እሺ ብለው ይቀበላሉ። በዚህ አጋጣሚ ዘይቱን ይገዛሉ። እነሱ የሚሸጡት ነገር ቁሳቁስ ይገዙና ይሄዳሉ። ከዛ በኋላ እዛ በነበረበት እስልምና ሃይማኖትም አይከተሉም። እነሱም ደግሞ የተዘጋጀ የነሱ ሃይማኖት ቤት የላቸው። እነዚህ ሰዎች በከራይ ቤት እንደዛ ይዘርፉና ይሄዳሉ። ሰዎቹ መሃል ነው የሚገኙ። ስለዚህ ቋሚ ነገር የላቸው። አሁን እኔ 2010 ላይ ነገር ከተናገርኩ በኋላ ግንባታ ውስጥ ገብቷል። ግንባታው ግን ህጋዊ መሆኑን አለመሆኑን አላውቅም። ግን ግንባታው አሁን አብዛኞቹ ግንባታ ላይ ናቸው። ድሮ ግን በተለያየ ቦታ ቸርች እንደዚህ ኮንፈረንስ ያሉ ገቢ ያሰባስቡ ነበር። አሁንም ያው በብዛት ማሰባሰብ ነው። መንግስት ግን ለምን ዝም ይላል? እዚህ ጋር